ለእስልምና ቃል ወደቀች እኮ ልጅሽ እንዲሆነች ተገላለጠች። የአንቺ ልጅ ናት ግን ትባል ነበር እናቴና ከባድ ነው ወላሂ። ሴትነቴን ያገኘሁት እዛ ላይ ነው ወላሂ። እንደዛ ጭኔን እያሳየው ገሌን ቆዴን እያሳየው ዞር ብሎ ያላየኝ ክስ ዛሬ ላይ አከበረኝ ወላሂ። የዛኔ ሳልፍ ባጠገባቸው ሲለክፉኝ የነበሩ ሰዎች አሁን ከብዳቸዋለሁ፣ በጣም ከብዳቸዋለሁና አላህ እንደ ሰው አይደለም ወላሂ። ሰው ቢሆን ይነጥቀኝ ነበር እና ቃል የለኝም ለእስልምና ቃል የለኝም። ይሄ ነው ብዬ ልነግርሽ አልችልም። ነገር አይደለም ወላሂ። በተግባር ቢሆን ወይ ለሰው ይሄ እኮ ነው እንኳን እንደያዙልኝ የምትዩ ነገር አለ፣ ማስሞከረሽ የምትቀበዩ ነገር አይደለምና ከባድ ወላሂ። አላህና እኔ በምናውቀው ከየት ወዴት እንዳነስተኝ እሱና እኔ እናውቀዋለን ወላሂ። ወላሂ በጣም ክብር ነው እስልምና፣ በጣም ከምታስቢው በላይ ክብር ነው። በቃ ራሴን አገኘሁበት። እኔ አንድ ቀንም አስቤው አላውቅም ከዛ ህይወት ወደዚህ ወጣል እንደዚህ ሆናለሁ ምናምን ብዬ አንድ ቀን በህይወቴ አስቤው አላውቅም። እኔ አልሸፈንም እንዴ? እኔ እንዴት የምሸፈን አይነት ሰው ልሆን እችላለሁ? አልችልም ወላሂ። ግን አላህ በችሎታው አደረሰኝ እዚህ ጋር እና እስልምና በጣም ወላሂ እኔ አሁን በሞትም የሚቆጨኝ አይነት ሰው አይደለም እና በጣም ብዙ ነገሬ ነው እስልምና ለኔ። ጌጤ ነው፣ ክብሬ ነው፣ ውበቴ ነው። ማሻአላህ ለጻይቻ እስኪ መለስ ስላድርግሽ እንግዲህ የመጨረሻ ላይ ስለሆንሽ በጉበትም ቆንጆ ስለነበርኩ አልሽኝ። በእርግጥ አሁንም ቆንጆ ነሽ። ስለነበርኩኝ በለጡ ተብያለሁ ብለሻል። እንግዲህ ያው የመጨረሻ ልጅ በአያት እጅ ያደገ ልጅ ቀበጥ ነው ይባላል ብዙ ጊዜ። ነው ቀብጥሽ ያደግሽ ነሽ ወይስ እንዴት ነበር አስተዳደግሽ የልጅነትሽ? ይሄ ቅብጠት የምትዩ ነገር አይደለም፣ ግን ካስተዳደጌና ካለበት ሁኔታ አንፃር የሚጨበጥ ልጅ አይደለም፣ የሚያዝ ልጅ አይደለም ማለት ይሄ ነው። እዚህ ጋር ናት የምትይኝ ልጅ አይደለም። እዚህ አይተሽኝ እዚህ ጋር አታገኝ አሁን አታገኝኝምና በጣም አስቸጋሪ ነኝ ከምታስቢው በላይ። በጣም በቃ አስተማሪ ሰው አንቺ ልጅ ሆነሽ አስተማሪ ትፈሪ የለ? እኔ አልፈራም። ምንም እፈራው ነገር የለም ወላሂ። ምንም በቃ በህይወቴ ምንም ነገር አልፈራም። በጣም አስቸጋሪ ነኝ፣ በጣም አስቸጋሪ። ቀብጬ ሳይሆን አስቸጋሪ ነኝ ያደግኩት። ቅብጠት አይደለም፣ በቤታችን ቅብጠት የለም፣ ግን በጣም አስቸጋሪ ነበርኩ።